ባባ አንድ ልጅ ሊያገባኝ ሽማግሌ ልላክ እያለ ነው ቀድሜ ልንገር ካለች እንዴት የኛን ቤት ደፈራት በል። መሰረታችን ደግሞ አንርሳ። በአብዛኞቻችን በአንድ ክፍል ቤት ውስጥ ነው ያደግነው አይደል? 9 ሆነን ነው ያደግነው። እግራችን ውጪ አድሮን አይደል ያደግነው? አንድ ብርድ ልብስ ለ9 ለ7 አይደል እንዲያደግነው። ይሄ ሲጎትት ያ ሲጎትት በጫማ ጥፊ እየመታው በቦክስ እየመታው እየወሰድክ በእንዲህ አይደል እንዲያደግነው። እኛም ቤተሰብ ዛሬ 00 መኪና ስለያዝከ ነው እንዴ? ነገ ይቀበላል አላህ ከፈለገ። ሁሉም በሱ እጅ ነው። ኒስትሮ ለምን አይመጣም? አክብሮ ካለ አንተ ትልቅ ሰው ነው፣ ትንሽ ልጅ አይደለም። የኛ ዘር ሚል ካለ ነብዩ አለይሂ ሰላቱ ወሰለም የቁረይሽ ዘር ናቸው። በጣም የሚወዷት ልጃቸው ፋጢማ ናት። ለሷ ያስጠነቅቋት ምንድነው? ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማ ኡጢኪ ላ ኡግኒ አንኪ ሚን አላህ ሸይአ። አንቺ ሎግ ማረግ ያደረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቅኝ እሰጥሻለሁ፣ አላህ ዘንድ ግን ምንም አላደርግልሽም ማለት። አላህ ዘንድ ምንም አላደርግልሽም፣ የፈለግሽው ነገር እንዳባት ጠይቅኝ አደርግልሻለሁ አሉት። የቁረይሽ ዘር ናት እኮ ፋጢማ። ለምን አልተንቀባረችም? አላደረገችም።